ህገ መንግስቷን እስካላሻሻለች ድረስ ኢትዮጵያውያኖች የገቡበት አረንቋ ውስጥ እየላቆጡ መኖራቸውን ይቀጥላሉ። ፌዴራሊዝም ብቸኛው የኢትዮጵያ የሞት መድኃኒት ነው ብሎ የቸረቸረው ማን ነው? ሁሉ ድመት ዩ በዓለም 195 ሀገራቶች አሉ። ከ195 ሀገራቱ መካከል 28ቱ ብቻ ናቸው ፌዴራሊዝምን የሚከተሉት። ይባስ ብሎ በዓለም የቋንቋ ፌዴራሊዝምን የምትከተለው ብርቅየዋና ድንቅየዋ ሀገር ብቸኛዋ ኢትዮጵያ ብቻ ናት። የቋንቋ ፌዴራሊዝም የሚባል የሚከተል ሌላ የዓለም አንድም ሀገር የለም ከኢትዮጵያ በስተቀር። ጭራሽ በህገ መንግስቷ የመገንጠል መብትን እውቅና ሰጥታ አንቀጽ 39 ብላ የሰነቀረች ሌላዋ ብቸኛ የዓለም ሀገርም ኢትዮጵያ ብቻ ነች። የአንድን ሀገር ህዝቦች ብላ የምትጠራ ብቸኛዋ ሀገርም ይህችው የእናንተና የኔ ሀገር ኢትዮጵያ ብቻ ነች። ብሔር ብሔረሰቦችና ህዝቦች ብላችሁ ነው የምትጠሩን። ብሔር ማን ነው? ብሔረሰብስ ማን ነው? ህዝቦችስ እነማን ናቸው? የቋንቋ ፌዴራሊዝም ከሆነ መተዳደሪያችሁ በቋንቋችን ነው አይደል የምታውቁን? በቋንቋችን ከሆነ ወይ ቋንቋዎቻችንን 85ቱንም ቋንቋዎች ዘርዝሩና ጥሩን። ካልሆነ ግን የአንድን ሀገር ህዝቦች ብላችሁ የምትጠሩት ለምንድን ነው? ዋይ በዓለም 200 ቋንቋ የሚነገርበት ሀገር አለ። 1000 ቋንቋ የሚነገርበትም ሀገር አለ። ህዝብ ብሎ ነው የሚጠራው። ፌዴራሊስቶቹ ሀገርም ህዝባቸውን አድሬስ የሚያደርጉት ህዝብ ብለው እንጂ ህዝቦች ብለው አይደለም። we the people of America, we the people of Nigeria, we the people of India, we the people of China, we the people of Israel. Peoples. We the peoples of Ethiopia. What? ምን እያላችሁ ነው? ምን ማለት ነው ህዝቦች ማለት? ብሔር ማለት የቋንቋ ቀጥተኛ ትርጉም ከተመለከተን ሀገር ማለት ነው። ብሔረሰብ ማለት ባላገር ማለት ነው። ህዝቦች well, do you care to explain that? ምን ማለት ነው? ታዲያ የመገንጠል መብትን የሰጠ የአንድን ሀገር ህዝቦች እያለ የሚጠራ የቋንቋ ፌዴራሊዝምን የሚጠቀም ህገ መንግስት ሳይቀየር የአንድ ሀገር ህዝብ ተስማምቶ እንደምን ይኖራል? ፌዴራሊስቶቹ ሀገር ከስቴት ስቴት ተዘዋዙራችሁ ትኖራላችሁ። ማን ይከለክላችኋል? ስታሊን ትሉናላችሁ። ስታሊን የ19ኛው ክፍለ ዘመን ሰው ነው። የመካከለኛው ወይም የህዳሴው የሬኔሳንሱ ዘመን ምሁራኖች አይደሉም እንዴ ይህንን ሀሳብ ያመጡት? ለመሆኑ በዓለም ላይስ በዚህ ሰዓት ፌዴራሊስት ስቴቶች ናቸው ወይስ ዩኒተሪ ስቴቶች ናቸው ጥሩ ዲሞክራሲ ያላቸው፣ አንድነት ያላቸው፣ ሀገራቸው ውስጥ ሰው ሰራሽ የሚሆን ተፈጥሯዊ አደጋ ሲደርስ አስተባብረው ችግሮችን ለማለፍ የሚሆን ለመኖር የተሻለ ስርዓት የሚከተሉት የትኞቹ ናቸው? ጥናት ቢጠይቅም በእኔና በእናንተ አይን ከኮሮና ጀምሮ ባየነው እነማን የተሻሉ እንደሆኑ እናውቃለን። የስካንዲኔቪያን ሀገራቶች በምን ሰላም እንደሚኖሩ እናውቃለን። አህዳዊ የድሮ ናፋቂ ለመጨፍለቅ እና የቋንቋ ፌዴራሊዝም ነው አንድ ያደረገን እና የቋንቋ ፌዴራሊዝም ነው ያኗኗረን እና የቋንቋ ፌዴራሊዝም ነው የጠቀመን። የቋንቋ ፌዴራሊዝም ነው መብታችንን ያስከበረልን። የቋንቋ ፌዴራሊዝም እና አንቀጽ 39 ለማን ነው የተሰነደው? መቼም ለኢትዮጵያውያኖች አትሉኝም። ህዝቦች ለምንባለው መጠሪያችን ለማይታወቀው ለኛ ኢትዮጵያውያኖች አይደለም። ይህ ሴራ የኢትዮጵያ ጠላቶች
አገሪቱ ፈርሳና ተበትና ለማየት የአንድነት ኃይሉን ረገጥ ነው፣ አሸነፍ ነው፣ ኢትዮጵያ ከዚህ በኋላ ተበታትናለች ብሎ ረዥም ትንፋሽ ለሚተነፍሰው ለነሱ ነው አይደል? ተወደደም ተጠላም ኢትዮጵያ በጋራ በአንድነት መቆም ወይም መበታተን እንጂ ሌላ ተስፋ የላትም። የአንድነት ኃይሉ ዳግም የሚመጣበት ጊዜ ሩቅ አይደለም። ሞከር ነው እኮ አይደለም እንዴ ጎበዝ? ተለያይተን አየ ነው እኮ በአንድ ሀገር ውስጥ እየኖርን ህዝቦች ተብለን እየተጠራን ባለ ሀገር ሌላ ነው እየተባለ እየተነገረን ተገንጠሉ ቢያሻችሁ እየተባለን በቋንቋችሁ ነው የምትታወቁት እየተባለ ከዓለም በሌለ ፖለቲካ ሲስተም ውስጥ ገብተን ይኸው ዛሬም ድረስ እየላቆጥን ነው። አላዋጣም። የኢትዮጵያ ህገ መንግስት ማሻሻል ለሞታችን መፍትሄ፣ ለተጠመቀልን፣ ለተዘራው፣ ለተበላሸው እንክርዳድ ብቻ ላዘለው ሰብል መፍትሄ እሱ ነው።